እየተመላለሰ ሰላሜን አሳጥቶኛል እና ለዛ ነው አንደኛ ሁላችሁን ህዝቡን ይቅርታ ለመጠየቅ፣ ሁለተኛ ደግሞ እሱ ስሙን ስላጠፋሁት ይቅርታ ለመጠየቅ በውሸት ስለመሰከርኩ እና ደግሞ ደሞዜን ምናምን ያልኩት ቤት እንደገዛልኝ እውነተኛ ለመሆን ለመናገር፣ ሶስተኛ ደግሞ እሱን ስም ማለት እሱን ለማሽልኝ ቮይስስ አንቺ ላይ መጥቼ በውሸት ልመሰክር ስለሆነ እንዳትቀየሚኝ ያለሽ ወንድምሽስ? እኔም ወንድምክ ቆይ እኛ ህፃን አይደለንም፣ ጅል አይደለንም። እዚህ ጋር እኔም ወንድምክ እኔም እህትክ እሱም ወንድምክ ነው። ለምንድን ነው እኔ ላይ የምትመሰክረው በውሸት ለምን ስትዩ እና እንጀራዬን ልጣ ወይ ያለሽስ የወንድምሽ ቮይስ የላክሽልኝስ? እንደዛ በልታ ብሎ ነው እንደዛ አርጌ ላክልሽ። እንደዛ ብለ ቮይስ ላክልኝ ብለሽ ነው ወንድምሽ የላከልሽ ማለት እንደዛ በል ማለት እንደዛ ብዬ መረጃ ላንቺን ለመላክ ነው እኔ እንደዛ የላኩልሽ ማለት ነው። እንደዛ በል ብለሽ ወንድምሽ ለሀቢባ ልልክ ስለሆነ እንደዛ ላክልኝ ብለሽ መረጃ እንዳልከፍተው እዚህ ጋር ቮይሱ ትናንትና ስላልተጠቀምኩት ነው። እሱም ቮይስ ስላልከፈትኩት ነው። አንቺ እኛ ህጻን መሰለሽ እንዴ? እሺ ሀቢባ በቃ ልውረድሽ። በቃ እንደዚህ ካላመንሽ አይደለንም ካላመንሽ እና እንዴ በየቀኑ ውሸት እየፈጠሽ ስቲል እንድናምንሽ ትፈልግ። ቤት የሚባል ነገር አልገዛልኝም። ልጅነቴን ያለው እኔ ብዙ ነገር ዋሽቻለሁ። ሀቡ ለምንድን ነው ማሰሚኝ? እኔ ዋሽቻለሁ ብዙ ነገር ቮይስስ ከቤተሰብ ጋር የላክሽልኝ ኢሞ ላይ ቮይስ ለአንቺ ብዬ ኢሞ ዳውንሎድ አድርጌ የላክሽልኝ ቤት እንዳልተገዛልሽ ውሸት እንደሆነ የላክሽልኝስ ቮይስ አሁን ልኬልሻለሁ። እኔ እኮ ማለት ያልዋሸው ምናምን እያልኩሽ አይደለም። ወንድሜም ውሸታም ነው እያልሽ ነው። ቤተሰቦቼም ውሸታም ናቸው እያልሽ ነው። እኔ እንደዚህ በሉ ብዬ ነዋ መረጃ ስለሌለኝ እኔ እንደዚህ በሉልኝ ብዬ ነዋ እኔ እንደዛ ያልኳቸው። ሀቡ ከተረዳሽን ተረጂኝ። እዛ ልውረድ ማለት ነው። እኔ ለማንኛውም ሁሉን ህዝብ ይቅርታ ለመጠየቅ ነው የመጣሁት። አንደኛ አሁን ያልኩትኝ ወንድሜ ላይ የውሸት የመሰከርኩትኝ የእናቴንም ቮይስ ኢሞ ላይ የላኩት ቤት እንዳልተገዛልኝ ወንድምሽም አንቺ ላይ ሊመሰክር ውሸት ሊመሰክርብሽ እኔ ቤት ቀጠሮ ሊመጣ እንደነበረ ግን ከመጣ የእሱን ጉድ እንደምታወጪ አንቺና ወንድምሽ ሌላኛው ወንድምሽ ያወራችሁበትን ቮይስ ከዛ ስራዬን ነው እኮ ማጣው እናጣ እኔን አውጥቶ እንደጣለኝ አውጥቶ ይጣልቃ ምን ችግር አለው? እኔ ሴቶኛ አውጥቶ ጥሎኛል አንተ ወንዱ ምናምን ያልሽበት የላክሽልኝ ቮይስ አንቺ ብትደልችው እኔ ወደ ሌላ ስልኬ ፎርዋርድ አድርጌ ያስቀመጥኩት ያ ሁሉ መረጃ አለ። አሁን መተሽ እኛን እንደ ጅል ቆጥረሽ በአንድ ቀን ልዩነት መተሽ ውሸቴን ነው ትናንትና የመሰከርኩት ከምትይ ዝም ብለሽ በዛው ብትጠፊ አይሻልሽም ነበር? ትናንትና የውሸት ይቅርታ ለመጠየቅ ነው ሀቡ። ይቅርታ ልበላችሁ ብዬ ነው እንጂ እሺ እጠፋለሁ ማለት ይቅርታሽ። አንድ ሁለተኛ ነገር ወንድምሽ ላይ የውሸት ለመመስከር ሶሊያና ገፋፍታኝ ነው አልሽ። ታዲያ ዛሬስ መተሽ ይቅርታ እንድትጠይቂ ወንድሜ ላይ የውሸት የመሰክርኩት እንድትይስ ማን የገፋፋሽ? ዛሬስ እንድትመጪ ምንድን ነው ቃል የተገባልሽ? እሱ ራሴ ነኝ። ምን ቃል ተገብቶልሽ ነው? ማን አነሳሽ? ቃል ምናምን ሳይሆን ይሄ በራሴ ነው። ምክንያቱም እኔ ስራ መስራት አልቻልኩም። ምኑ ስራ ስልሽ ቀኔ እስከሚደርስ ቢያንስ 2 ቀንም ሆነ 1 ቀንም ሆነ እኔ መስራት አልቻልኩም። በቃ ውሸት ስለሆነ ውስጤን ሰላም አሳጣኝና ሚዲያ ላይ ቢያንስ ቀርቤ ይቅርታ መጠየቅ አለብኝ። እሱ ስሙን ያጠፋሁት ውሸቴ ነው ብዬ ለማን ብዬ ነው ሚዲያ ላይ የመጣሁት እና እናንተን ይቅርታ ለመጠየቅ ነው ሀቡ። ሌላ ነገር ምለው ነገር የለኝም። ቮይሶቹን ልክፈታቸው የላክሽልኝን ኢሞ ላይ እና ዋትሳፕ ላይ የላክሽልኝን ማስረጃዎች ቮይሶቹን ልክፈታቸው። ለምን እኔ ያላኩልሽም አላልኩም? እኔ ያላመንኩሽም ለምን ያለቀሽውን ባ የማልሽው መሀላ ያ ሁሉ የላክሽው ቮይስ የወንድምሽ ማስረጃ በቃ እኔ እኮ አመንኩ እኮ እኔ እሱን ላኳ እኛ ዝም ብሎ የሰጡንን የምንቀበል ጅሎች አይደለንም። እያንዳንዱ ነገር ስታወሩ መታችሁ እዚህ ቤት ዊኒድ ኤቪደንስ ማስረጃ እንፈልጋለን። ትናንትና ለዚህ ነው ማስረጃ ስለ ነበረው ማስረጃ ያለ ማስረጃ
ማንንም አናምንም። እኛ የማንም መጫወቻ አይደለንም። እንደፈለጋችሁ ሀሳባችሁን እየቀያየራችሁ እየመጣችሁ ትናንት ያወራሁት ውሸት ነው፣ ዛሬ ያወራሁት ውሸት ነው። ትናንትና ሶሊያና ስታለቅስ እንባዋን አይታችሁ እኔን ሀቢባ እናት ናት እኮ እሷ ሴት ናት እኮ እመኛት እኮ ስላለቀሰች ብቻ እንዳምናት ነበረ በጣም ግፊት ስታበዙብኝ የነበረው። ማስረጃ ሶሪ ይኸው ሶሊያናም ዛሬ እንደ መቅደስ መታ ትናንትና አምናችሁኝ የፈረዳችሁልኝ ውሸት ነው ትለን ነበር። የሆነ ድርሃም ሲቦጭ